ለመላ ኢትዮጵያውያን ይሄ በጣም ትልቅ ደስታ የሚያሰማ ቀን ነውና ያው ዛሬ ያሉ ቤተሰቦችም የተቸገሩም የተጎዱም ምንም ያሉትም ቤተሰብም ጓደኞችንም ለማየት ነው የምንሄደውና ይሄ ነገር ያው እንደ መጽሐፍ ላይ ራሱ መጻፍ ያለበት ቀን ታሪካዊ ቀን ነውና እጅግ በጣም ደስ ያለኝ መንግስታችንም ይሄን ድርድር ላይ ቁጭ ብለን ወደ ውሳኔ እንድንመጣ ስለፈቀደልን ከልብ አድርገን ነው የምናመሰግነው። በጣም ነው ደስ ያለኝ እና ያው ደስታው ሙሉ እንዲሆን እግዚአብሔር ያግዘን። ሁሉም የቀረ ነገር አሁን ኤርፖርት ተከፍተዋል። ሌላ ባንክ ስልክ ሊከፈት ያው ሊከፈት ጥሩ ነው ለሁሉም ነገር ማለት ነው። በጣም ስሜቱ በጣም መጥፎ ነበር። አሁን ግን ያው ይሄን ልጄ ራሱ 1 ዓመት ተኩል ነው የተወኩት። አሁን ግን ያው 3 ዓመት ከምናምን ሆኖታል ማለት ነው እና በጣም ነው ደስ ያለኝ። በጣም ከትናንት ጀምሮ ደስ ብሎኛል። በቃ እንደውም በቃ እናቴ በጣም ወንድሜ ነው በጣም በጥሩ ሁኔታ አሁን አገኘሁታቸው። ደስ ብሎኛል። ሰላም ጥሩ ነው። ሰላም ይብዛ።